السلام عليكم ورحمة الله وبركاته. يا زمزم تيوب تكتاوش እንዴት ናችሁ? ደህና ናችሁ? የተኔ ቃል አልሐምዱሊላህ እኔ ደህና ነኝ። ይሄን ቪዲዮ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። ኮሜንት ስታረጉ ደግሞ ሰዓት እንዲቆጥር ኮሜንት አድርጋችሁ አዳምጡት። ትንሽ 3 ደቂቃ 4 ደቂቃ እንኳን አዳምጡት ማለት ነው። እንደው ደረስ መለስ ሳትበሉ። ዛሬ ሀላ ለመስራት ነው። ሀላ ብስኩት ሀላ ግብአቶችን ነው ያመጣሁት መጀመሪያ ማለት ነው። እና ተከታተሉኝ። አሁን ወደ ስራ ልገባ ነው እና ወደ ስራ ሄዳይልል ነው። ይሄን ቪዲዮ ላይክ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ። አይቆጠርበትም፣ አከፍሉበትም ማለት ነው። እስበሳችን እንተባበር ማለት ነው። ይሄ ብስኩት ነው። ይሄ ደግሞ ክሬም ነው። ሹፉ አንድ ነው። ለዚህ ስንያ ይሄን ስንያ ለዚህ አንድ ነው የምጠቀመው። ምክንያቱም ሀላ ስኳር ያለውና የሌለው ይለያያል። እኔ ስኳር ያለው አልወድም፣ ሰዎችም አይወዱም ማለት ነውና ይችን አርጌ ይችን ነው የማደርገው ማለት ነው። ተከታታሪ ዙሪያ ይሄ ደግሞ ድንሞል ነው በነገራችን ላይ እና ይሄ ማለት ነው። ይሄ አንድ ሀባ ነው የምሰራው ይሄንን ማለት ነው። ይሄንን ነው እንግዲህ ይሄንን ማለት ነው። እና ብስኩት ሀሊብ ጁብና ገሽጣ ሁለት ነው። በነገራችን ላይ ገሽጣ ያጣፍጠዋል ማለት ነው። ሁለት ነው የምጠቀመው ለዚህ እንትን ማለት ነው። እና አሁን ወደ ቪዲዮ ልገባ ነው። ተከታተሉኝ እህቶቼ። ይሄን ቪዲዮ ላይክ ሰብስክራይብ እያደረጋችሁ እስቲ የዘምዘም ቲዩብን ተከታይ ማሻአላህ እያላችሁ ኮሜንት ጻፉ፣ አጥለቅለቁት። ወደ ስራ ዳይ እና ተመልከቱ ውዶቼ ተመልከቱ። አሁን እየሞላሁ ነው። ተመልከቱ እስቲ ተከታተሉ ማለት ነው። ተከታተሉ። ያው ካሜራዬን በአንድ እጄ ስለያዝኩ ነው እኔ ማለት ነው። እና በአንድ እጄ ይዤ ነገራችን ላይ ለመቀረጽ ላይ ትንሽ ከበድ ይለኛል። እና ተመልከቱ ማለት ነው። እያያችሁ ባይሆን ሙያ የለሽም እንዳትሉኝ እሺ። ሙያ እንግዲህ አለመኖሬ እንግዲህ መዲያ ቤት በለኝ እንጂ እንግዲህ ያው እናንተ ብትሉኝም እንግዲህ አልቆጣም። ዝሮ ችግር የለም። ግን መዳቤ ግን የዘምዘምን እጅ በልቼ ልሙት ስለሆነ የምትለው ችግር የለውም። ያው እንግዲህ ምንም ማድረግ አይቻልም። ላይክ ሰብስክራይብ እያደረጋችሁ ውዶቼ እውት በተለይ አዲሶች የመጣችሁ አዲሶች ምግብ መስራት ይጠቅማችኋል። እውት ቪዲዮዬን አዲሶች በተለይ የመጣችሁት ማለት ነውና ተከታተሉ፣ ቪዲዮን ተከታተሉ ውዶቼ ተከታተሉ። አሁን ይሄንን እንግዲህ ተመልከቱ። ይሄንን አደረኩላ ሀሊብ እንትን ብዬ ማለት ነው በጥብጬ። ይሄን አሁን እንግዲህ ግብአቶቹን አሁን እንግዲህ በህላት ፈጭቼ ሶሱን ላደርግ ነው ማለት ነውና እንዲመጣበቅ ነው ያደረኩት። እንግዲህ እናንተም ሁለትም አድርጋችሁ ተላይ ሶሱን ልታደርጉ ትችላላችሁ። እኔ ግን ይሄንን እንደዚህ አድርጌ ፈርሽና ከዛ ደግሞ ሶሱን እንትን ሀላት አድርጌ ፈጭቼ አደርግና ተላይ ደግሞ ብስኩትን አሁንም ደግሞ እንትን እላለሁ ማለት ነውና ዙሮ እየተከታተላችሁኝ አሁን እንግዲህ ይሄንን አንድ ጊዜ ነው ሀላጥ የማደርገው ማለት ነው ውዶቼ ተመልከቱ። ጁብና ማለት ነው። ጁብና ያው አርጌያለሁ ለካሜራው ማለት ነው። ይህ 80 ሀባ ነው። ዲዛይን 80 ሀባ ያደረኩት ማለት ነው። ለዚህ ለስንያ ማለት ነውና ተከታተሉ። ገሽጣ ዲሞ እምቢ አለ ሳልሰራም ብሎ እምቢ አለ። ገሽጣ ሁለት ማለት ነው። ገሽጣ አንድ ጊዜ ነው ሀላጥ የማደርገውና አንድ ጊዜ ለሁለቱም እንዲበቃኝ ማለት ነውና ገሽጣ ተከታተሉኝ። ሹፉ ሹፉ ይሄን አንድ ነው የምጠቀመው ስኳር እንዳይሆን አለቅጥ ማለት ነው። እና ደግሞ ላዚም
ይሄ አሁን ያረኩት እናንተ ዱቄት እንዳይመስላችሁ ማለት ነው። ዱቄት እንዳይመስላችሁ ለአዲሶች ናቸው። እናንተ እንኳን ታውቁታላችሁ። ይሄ ነው ማለት ነው። አንድ ነው የምጠቀመው እና አንድ ነው የምጠቀመው። ውድ ደግሞ ተከታተሉኝ ውዶቼ። ስኳር ትንሽዬ በመላጋ ናት። ያት ትንሽዬ ነው፣ አልፈልግም ስኳር ማለት ነው። እና ሰዎችም ስለማይፈልጉ ማለት ነው። ሰዎችም ስለማይፈልጉ ነው። እኔ በነገራችን ላይ እኔም እንደነሱ ያለው ሀሊብ ሹፉ ሀሊብ ሚዶ ነው የምጠቀመው። እንግዲህ ተከታተሉኝ ውዶቼ። አሁን እንግዲህ ግብአቶችን ጨረስኩኝ ማለት ነው እና ጨረስኩኝ። አሁን ግብአቶችን ይኸው በዚህ በገሽጣ ባደረጋችሁት ይኸው ትንሽ ውሃ፣ ምክንያቱም ሀሊብ ሚዶ ስላረኩኝ ማለት ነው። ትንሽ ውሃ ድንጋይ እንደሆነ ሀሊብ ሚዶ ስላረኩ ማለት ነው እና ለዛ አሁን ይሄንን እንግዲህ ፈጭቼ ተላይ ሰርጋው። አሁን ተከታተሉኝ እህቶቼ፣ ላይክ ሰብስክራይብ እያደረጋችሁ ባይሆን በነገራችን ላይ የፈጨሁት ማለት ነው እና ፈጨሁት። ተመልከቱ፣ ይሄ ማለት ነው እና ተመልከቱ። ብስሚላ ሲያምር ማለት ነው። ብስሚላ አያችሁት? ወይኔ እንደ ኢትዮጵያ እንጀራ መጋገር አረኩት ማለት ነው እና ተከታተሉ እስቲ። ወይኔ አሁን እኔ ሰው መጣብኝ ብዬ ማለት ነው። ሰው መጣብኝ ብዬ ቶሎ እንትን ስል ነው እና ሴትዮ በነገራችን ላይ አትወድም እንደዚህ ምግብ እንትን ምናምን ስትል እንጂ ለምን እንደሆነ አትወድም ማለት ነው እና አንዳሃም እንግዲህ ባትወድም እንግዲህ ለጓደኛዬ ቀርጬ ልሰድ ነው አልኳት። አሁን ለታ የሆነ ሾርባ ምናምን እንትን ብዬ ማለት ነው እና ለጓደኛዬ ቀርጬ ልሰድ ነው ምናምን ሲሪጅ ብላኝ አልኳት። በነገራችን ላይ ና እንደዚህ ነው ቶሎ ነው የምቀርጸው። ይሄም እንደ አንቺ አታፈጥም እንዲያትሉኝ ማለት ነው። መቼም ቪዲዮውን ዝሮ አታውትም አውቃለሁ። ኮሜንት አድርጋችሁ ላስ ነው የምትሉትና እወትላችኋለሁኝ እና ውዶቼ ሁለተኛ ማለት ነው። ሁለተኛ ነው ያረኩበት ማለት ነው። ተከታተሉ። ሁለተኛ ነው ውዶቼ። ቪዲዮን እንዲያው ካሜራ የሚይዝልኝ ላዚም መቀጠል አለብኝ ማለት ነው። አሁን ዩቲዩብን ላይክ ሸር አድርጉልኝ። እይታ ታገኙ ካሜራ የሚቀርጽ እቀጥላለሁ ማለት ነው እና ያትስቁብኝ ባይሆን ማለት ነው እና እውነቴን ነው። ካሜራ የሚቀጥር ያስፈልገኛል። እንዴት እያደረጋችሁ እናንተ እየቀረጻችሁ ነው? ግን የመዳብ ቅመሞች ባለሙያ አይደላችሁ እና እኔ እምሬን ካሜራ ራሱ አልወድም። እኔ ሰው መቀረጽ ካልወድም እንኳን ምግብ መቀረጽ ነበር። አሁን የግዴ ለመርኩኝ እላቸዋለሁ። ይሄን ላይክ ሰብስክራይብ አድርጉ ውዶቼ ማሮቼ፣ ስወዳችሁ ማለት ነው። ኧረ ተው ለፋው። ሁለተኛ ለፋው። በጣም ነው የተነደድኩት ማለት ነው እና ሁለተኛ ለፋሁኝ እና እናንተ እያላችሁ ላይክ ሰብስክራይብ አድርጉኝ ውዶቼ። በሮመዳኑ አጅር ታገኛላችሁ ማለት ነው። ላይክ ሰብስክራይብ እያደረጋችሁ ይሄው አሁን እንግዲህ ሁለተኛ እንትን አልኩት ማለት ነው። ሁለተኛ ብስኩት ነው የፈረስኩት። አሁን ደግሞ ከላይ ቅድም የፈጨሁትን እንትን ማለት ነው። ቅድም የፈጨሁትን ሶስ እንትን እላለሁ ማለት ነው እና ተመልከቱት እንግዲህ ቅድም አሁን በመላጋ አዳርሰዋለሁ ማለት ነው እና ቅድም የፈጨሁት ነው። እንግዲህ ገሽጣ ሁለት ስለሆነ በቂው ነው ማለት ነው እና አለቀጥ የሆነ እንትን ሲል አይረባም ማለት ነው። አለቀ ሶስት ሲሆን ማለት ነው እና ውዶቼ ይሄንን እንግዲህ ተመልከቱ። ጨርሻለሁ። በነገራችን ላይ ትንሽ አልደመቀም መሰለኝ ላምባ መጥባት ስለጠፋ ማለት ነው እና ይሄንን እንግዲህ 10 ደቂቃ ናት። ፕሊስ 10 ደቂቃ ናት። እችን ቪዲዮ እናዳምጣችሁ ላይክ ሰብስክራይብ አድርጉልኝ ውዶቼ ማሮቼ። አይቆጠርበትም አይከፈልበትም ማለት ነውና 10 ደቂቃ ናት። አሁን ደግሞ መጨረሻ ላይ ተከታተሉኝ ማለት ነው። ይሄ አሁን እንግዲህ ተመልከቱ። ምርጥ ነው በታው አልኳቸው። አሁን ይሄ እንግዲህ አሁን ልጆቹ እንደተኙ ነው በነገራችን ላይ ቀረጽኩት። ልጆቹ ታልተኙልኝ እኔ እንኳን መቀረጽ አይደለም መብላትም ያቅተኛል ራሱ ማለት ነው።
ዋው ዋው ማሻአላህ ተባረካላህ። ቪዲዮን እስከ መጨረሻው አይታችሁ ቪዲዮን እስከ መጨረሻ አይታችሁ ማሻአላህ የምትሉት ማለት ነው። እና ቪዲዮን እስከ መጨረሻ ታላያችሁ ምን ማሻአላህ ማለት አለውና እና ውዶቼ ምግብ እየሰራን ላክሸር ምግብ ሰርተን ቪዲዮ ስንለቅ አበረታቱን ማለት ነው። አበረታቱን ላክሸር አድርጉልን፣ አበረታቱን እላችኋለሁ ውዶቼ ማሮቼ። እና መጥበኽ ምግብ ትሰሩ ምናምን ቪዲዮን ሸቅላችሁ አዳምጡት። በተለይ አዲሶች ይጠቅማችኋል ማለት ነው። እና የኖራችሁት እንኳን አይጠፋችሁም ዝሮ ማለት ነው። ግን ይሄ ሲያምር አያችሁ ማሻአላህ ተባረካላ፣ ሲያምር ማሻአላህ ተባረካላ። እስቲውት እንግዲህ ማለት አሁን ተኝተው ነው የቀረጽኩት። ድምጤ ራሱ ቀስ ብዬ ነው እኔ ለእናንተ ልጮሃለች እንጂ ድምጤን ቀስ ብዬ ነው እንዳይሰሙብኝ ብዬ ማለት ነውና ይሄ እንግዲህ ተከታትሉ። ይሄ ይቀመጣል። ያው እንግዲህ ተኢሻ በኋላ ነው የቡና ጋር የሚጠጣው። ይሄ የቡና ፍልተን ነው። ቡና ፍልተን ቡና ጋር ነው የሚበላው ይሄ ማለት እና ፍጡር አይደለም። ኢንሻ ተሶላት በኋላ ማለት ነው። ተራዊት በኋላ ይሄ እንግዲህ ሶላት ተሰግዶ ሲያበቃ ቡናና ሀላ ይቀርባል። በችም የመዳብ ቅመሞች ታውቁታላችሁ አይጠፋችሁም ማለት ነው። እና ይህ እንግዲህ ምግብ ይህን አበረታቱኝ። አሁን ደግሞ ደግሜ በሌላ ቪዲዮ እመጣለሁ ወንድሞቼ። አላህ ሀገራችንን ሰላም ያድርግልን። ሰርተን ወደ ሀገራችን የምንሄድ ያድርገን። ከርሞህን ጊዜ መልሰን መዳብ ኩሽና እንዲያንገኝ አላህም እንግዲህ ኢንሻአላህ ማለት ነውና ሀገራችን በራሳችን እየሰራን በራሳችን የምንሰራበት ያድርገን። ተመዳብ ኩሽናም ያውጣን እንግዲህ ሁል ጊዜ መዳብ ኩሽና ሰለቸን እኮ ማለት ነውና በተለይ ምግብ የምትሰሩ እንደኔ ምግብ የምትሰሩ ታላችሁ ጧት ተነስቶ ምግብ መጥባህ እኔማ ማለት ነው ቶሎ አንዳንድ ጊዜ ሰዓት ተረፈደብኝ ቶሎ ደንግጬ እነሳና ራሱ ማለት ቶሎ ደንግጬ እነሳና ቶሎ ሶላት ሰግድና መጥባህ ነው የምገባው። አይኔ መገለጫ መጥባህ ነው። አይኔ የሚገለጠው መጥባህ ነው። ተዛ ውጭ አይደለምና ቶሎ መጥባህ ስለሆነ እንትን እምለውና ተምግብ ስራ አላህ ያውጣን። የራሳችን የሆነ ስራ አላህ ይስጠን እንላችኋለሁ። ሁልጊዜ የመዳብ ገረድ ሁልጊዜ አረብ ሀገር ገረድ አንሁን እና እስበሳችን ደግሞ ላይክ ሰብስክራይብ እንደራረግ። ምቀኝነት አያስፈልግም ማለት ነው ውዶቼ። እና እስበሳችን እንተባበር እና ውዶቼ ባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።